መላው አሜሪካን እያነጋገረ ያለ በጣም አሳዛኝና አስደንጋጭ ክስተት ነው። በሚኒያፖሊስ የተገደለችው ግለሰብ ሬኔ ጉድ ትባላለች። በሚኒያፖሊስ በአይሲኢ ፖሊስ የተገደለችው ንጹህ እናት ሞት ከፍተኛ ተቃውሞ ቀሰቀሰ። እንደ ኤሮፓውያን አቆጣጠር ጥር 7 ቀን 2026 ጠዋት በሚኒያፖሊስ ከተማ የፌዴራል ኢሚግሬሽን እና ጉምሩክ ማስከበሪያ ወኪል የ37 ዓመቷን አሜሪካዊት እናት ሬኒ ጉድ በጥይት መትቶ መግደሉን ተከትሎ ከተማዋ በቁጣና በሐዘን ተውጣለች። እንደ ምስክሮችና በቪዲዮ እንደተደገፉ መረጃዎች ከሆነ ክስተቱ የተፈጸመው ሬኒ የ6 ዓመት ልጇን ትምህርት ቤት አድርሳ ወደ ቤቷ እየተመለሰች በነበረበት ወቅት ነው። የአይሲኢ ወኪሎች በከተማው በረዶ በበዛበት መንገድ ላይ ኦፕሬሽን እያካሄዱ በነበረበት ወቅት ሬኒ በመኪናዋ መንገዱን ዘግታለች በሚል ግጭት ተፈጥሯል። የወጣው የቪዲዮ ማስረጃ እንደሚያሳየው የአይሲኢ ወኪሎች መኪናዋን እንድታቆም እና በሩን እንድትከፍት በኃይል ሲጠይቋት መኪናዋን ወደ ኋላ በማፈግፈግ ለመውጣት ስትሞክር አንደኛው ወኪል ወደ መኪናዋ የፊት መስታወት በቅርብ ርቀት ተኩሷል። ሬኒ ጭንቅላቷ ላይ በተመታችው ጥይት በቦታው ሕይወቷ አልፏል። ይህ ግድያ ከፍተኛ ባለስልጣናት ዘንድ የቃላት ጦርነት አስነስቷል። የሚኒያፖሊስ ከንቲባ የአይሲኢን ድርጊት ጭካኔ ሲሉ የጠሩት ሲሆን የፌዴራል ተቋሙ ራሴን ለመከላከል ነው የገደልኳት የሚለው መግለጫ ውሸት መሆኑን በቪዲዮ ማረጋገጣቸውን ገልጸዋል። አይሲኢ ከከተማችን ይውጣልን የሚል ጠንከር ያለ መልእክትም አስተላልፈዋል። የሀገር ውስጥ የደህንነት መስሪያ ቤት በበኩሉ ሬኒን ሀገር በቀል አሸባሪ በማለት የፈረጃ ሲሆን መኪናዋን እንደ መሳሪያ በመጠቀም ወኪሎቻችንን ለመግደል ሞክራለች በማለት የአይሲኢን እርምጃ ተከላክሏል። የሬኒ እናትና የቀድሞ ባለቤቷ እሷ የ3 ልጆች እናት ባለቅኔና በጣም ደግ ሰው ነበረች፣ ምንም አይነት የወንጀል ሪከርድ የሌላት ንጹህ ዜጋ ናት በማለት በፌዴራል መንግስቱ የተሰጣትን ስም አጥልተዋል። የሚኒሶታ የህግ አስከባሪ አካል መጀመሪያ ላይ ምርመራውን ከኤፍቢአይ ጋር በጋራ ለመስራት ጀምሮ የነበረ ቢሆንም የፌዴራል መንግስት ብቻዬን መረምራለሁ በማለት የአካባቢውን ፖሊስ ከምርመራ ማግለሉ ጉዳዩን ይበልጥ አጠያያቂ አድርጎታል። ባጭሩ ሬኒ ጉድ የኢሚግሬሽን ተፈላጊ አልነበረችም። የዩኤስ ዜጋ እና የ3 ልጆች እናት ናት። የሞቷ ሁኔታ በቪዲዮ የተደገፈ በመሆኑ የአይሲኢ ኃላፊነት የጎደለው እርምጃ እንደሆነ በብዙዎች ዘንድ እየተገለጸ ይገኛል።